በሶስትነት ይቆጥራሉ እኮ ነው እያገኛለሁ ይቆጥራሉ እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴልሱ በአካል ወይዋዱ በመለኮት ቆይ እንዘ አሐዱ ሰለስቱ ይሴልሱ በአካላት የሚባል አስተምሮ የለም ቤተክርስቲያን ቆይ አዳምጥ ቆይ እንዘ አሐዱ ሰለስቱ ይሴልሱ በአካላት የሚል የግዕዝ ዘርም የለም የቤተክርስቲያን አስተምሮም የለም ይሴልሱ በአካላት የሚል ሲያወጡለት ይሴልሱ የሚል ከተገኘን የራሴን እሰጣለሁ አውጡ እሰግድ ለአብ ወወልድ ወመንፈስ ቅዱስ እሰግድ ለአብ ወወልድ ወመንፈስ ቅዱስ እሰግድ ለአብ ወወልድ ወመንፈስ ቅዱስ ካለ በኋላ አሐተ ስግደተ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ አብ ለግሉ ወልድ ለግሉ መንፈስ ቅዱስ ለግሉ አምላክነት ስለሌለው አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ ካለ በኋላ ይሄ ሶስት ጊዜ እንዲባል ትእዛዝ ይሰጣል እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ አንድ ሲሆኑ በመለኮት ሶስት ለሚሆኑ በአካላት እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ሶስት ሲሆኑ አንድ ሲሆኑ ሶስት ሲሆኑ አንድ የሚሆኑት በመለኮት ሶስት ሲሆኑ አንድ የሚሆኑ በመለኮት አንድ ሲሆኑ ሶስት ለሚሆኑት በአካላት ለስላሴ አንድ ስግደትን እሰግዳለሁ አሉ ሰለስቱ ምዕት አንድም የቀደሙ አባቶች እንሰግዳለን ካሉ በኋላ ይሴለሱ በአካላት ነው የሚለው ይሴለሱ በአካላት ልብ በሉ ይሴልሱ ከተባለ ምስጢር ፈረሰ ዘርነቱም ለዚህ ትርጓሜ የሚያገለግል አይደለም ይሴለሱ በአካላት ሶስት ለሚሆኑ ወይተዋሃዱ በመለኮት ደግሞ አንድ ለሚሆኑ ለስላሴ ይሴለሱ በአካላት ወይተዋሃዱ በመለኮት እዚህ ጋር ምን አሉ የነገርኩት ቆይ ታዲያ እኔ ምን አልኩኝ ታዲያ እኔ ምን አልኩኝ ታዲያ አዳምጥ ይሴልሱ ተገኘ እኮ ያልኩትን ያሉት በል እስኪ አንተ ምን ያህል አሁን ራሱ ብየው አትለውም በል እስኪ እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴልሱ ይሴልሱ የሚል ቃል የለም አየህ ይሴልሱ የሚለውን ያበላሸው ይሴልሱ እያልክ አሁንም ደገምኸው እኮ ይሴልሱ የሚል ቃል እግዚአብሔር የለም እኮ ነው የምልህ አትሰማም ይሴለሱ ነው የሚልህ እንዴ ማፈርማ ጥሩ ነው እንጂ ደግሞ ሲነገርማ ማፈር ነው እንዴ ብሎ መሸማቀቅ በግዕዝ ቋንቋ ቀና በራሳቸው ወይም ለና የለዝርያ ሌላዎች የተለያየ ነው ያላቸው ይሴልሱ በአካላት እያል በሶስትነት ይቆጥራሉ እኮ ነው እያገኛለሁ ይቆጥራሉ ይሴለሱ ማለት ይቆጥራሉና ምኑን ያር ይሴልሱ በአካላት እኮ ነው ያር በአካል ይቆጥራሉ እኮ ነው እያልከው ያለው አተረጓጓሙ እንደዚያ ነው ይሴለሱ በአካላት ካል ግን በአካል ሶስት ይሆናሉ ወይተዋሃዱ በመለኮት አንድ ይሆናሉ ማለት ነው በአካል ይቆጥራሉ አዮ ትርጓሜ እያበላሸ ነው ወደ ጥያቄ ልገባ ስለሆነ አዳምጥ ሚውት አድርግና እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሃዱ በመለኮት እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ አንድ ሲሆኑ ሶስት ሲሆኑ አንድ ለሚሆኑ ለስላሴ ወይተዋሃዱ በመለኮት አንድ ለሚሆኑ ይሴለሱ በአካላት ደግሞ ሶስት ለሚሆኑ ጥጉማና አካል ላላቸው ለስላሴ ለነዚህ አንዲት ስግደትን ሰግዳለሁ ከዚያ አስቀጥሎ ምን ይላል ደግሞ ወይተዋሃዱ በመለኮት ብሎ ከተናገረ በኋላ እሰግር ለእግዝእትነ ማርያም ድንግል ወላዲተ አምላክ አለ አምላክን ለወለደች ለቅድስት ድንግል ማርያም ደግሞ ሰግዳለሁ አለ ለምንድን ነው የምንሰግድላት ምን ብለን ነው የምንሰግድላት ወላዲተ አምላክ ብለን እመ አምላክ ብለን ወላዲተ ቃል ብለን ቀርነ መድኃኒት ብለን ስርጉት በሀበ ኩሉ ብለን ስቤት ወውድስት ብለን እንሰግድላታለን ለማን ለድንግል ምን ስላደረገች ወላዲተ አምላክ ስለሆነች የምን ስግደት ነው የምንሰግድላት በመለኮት ተፈጥራ ንጽሐ ጠባይ ሳያድፍባት ድንግልናዋን ጠብቃ እመኩሉ ለተባለች ለድንግል እንሰግድላታለን ማለት ነው ምን ብለን የጸጋ ስግደት እንሰግድላታለን ማን ጸጋ ማለት ምን ማለት ነው ጸጋ ማለት ጸጋዋ ሰጠ ከሚለው ግስ የተገኘ ሲሆን ትርጓሜውም መሰጠት ማለት ነው የራሷ የላትም እግዚአብሔር የሰጣት ነው ያላት ንጽህናዋ ቅድስናዋ በራሷ የጠበቀችው እንዳለ ሆኖ መርጦ የፈጠራት ለእናትነት የመረጣት ማን ነው ባለቤቱ ነው የጸጋ ስጦታ ነው ያላት ምን ትብከ ዘይነሳይ ከምካደከ እንዳለው ሊቆ ከራሷ ያመነጨችው ከራሷ የፈጠረችው የላትም እግዚአብሔር ንጽህናዋን ስለጠበቀች ንጽህና የሰጠ የባህሪው ስለሆነ እርሷ ግን ተፈጥራ ደግሞ በፍጥረቷ በንጽህናዋ የተሰጣት ጸጋ ስለሆነ የጸጋ ስግደት እንሰግዳለን ቀጥሎስ ምን አለ ደግሞ ወነአምን አለ ለመስቀል ጊዜ ኢየሱስ ክርስቶስ ለተሰቀለበት ቅዱስ መስቀል ደግሞ በእርሱ ምን እንላለን አለ እናምናለን አለ በምን ሆኖ ምናምነው ክርስቶስ የተሰቀለበት ለመሆኑ
እናምናለን በዚያ መስቀል። ከዚያስ ለዚያ መስቀል ደግሞ እንሰግድለታለን። እሰግድ ለእግዝእትነ ማርያም ቅድስት ድንግል ወላዲተ አምላክ፣ ቅድስት ድንግል ለሆነች አምላክን ለወለደች ለድንግል ለእርሷ እንሰግድላታለን። ከዚያስ ለመስቀለ ክርስቶስም እንሰግዳለን። ለመስቀለ ክርስቶስም እንሰግዳለን። እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ፣ ክርስቶስ ለተሰቀለበት ቅዱስ ለሚሆነው መስቀል፣ ክቡር ደሙ ለፈሰሰበት ቅዱስ ስጋው ለተፈተተበት ለአማናዊው ጠረጴዛ ለአማናዊው ለክርስቶስ መስቀል፣ ለዚያ ቅዱስ መስቀል ምን እንላለን አለ? እንሰግዳለን አለ። ምን ስለሆነ? ደመ ክርስቶስ ስለፈሰሰበት። መጽሐፍ ቅዱስ ምንን መስረጃ ይዘህ ወንሰግድ ለዘቆመ እግረ እግዚእነ ስለሚል መጽሐፍ ምን ማለት ነው? በአማርኛ የጌታችን እግር ለቆመበት እንሰግዳለን። ምኑ ለቆመበት? እግሩ ለቆመበት እኮ ነው የምላችሁ። አዲያ መስቀሉ ላይ እግሩ አልቆመም ወይ? ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ፣ በመስቀል ከፍ አድርገው በ9 ክንድ መስቀል ሰቀሉት የሚል እኮ መጽሐፍ ቅዱስ ነው። ለዘቆመ እግረ እግዚእነ አለ። የጌታ እግር ለቆመበት እሰግዳለሁ አለ። እግሩ ለቆመበት የሚሰገድ ከሆነ በመስቀሉ ላይ ቆሟል። ዳግማዊ ሱራፌል የተባለ እኮ መስቀሉ ነው። እመቤታችን ቅድስት ድንግል ማርያም ሱራፌልና ኪሩቤል የሚሸከሙትን እርሷ ተሸከመችው። ድንግል የጸነሰችውን መስቀሉ በቀራንዮ ተሸከመው። እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ፣ ክርስቶስ ለተሰቀለበት ቅዱስ መስቀል እሰግዳለሁ። እሰግድ ለአብ ወወልድ ወመንፈስ ቅዱስ አትስግደተ፣ እሰግድ ለአብ ወወልድ ወመንፈስ ቅዱስ አትስግደተ፣ እሰግድ ለአብ ወወልድ ወመንፈስ ቅዱስ አትስግደተ፣ እንዘ ሰለስቱ ወንዘ ሰለስቱ አሐዱ ይሠለሱ በአካላቱ የተዋሃዱ በመለኮት፣ እሰግድ ለመስቀለ እግዚእነ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር እኮ ነው የሚለው ቀጥሎ። ክቡር በሆነ ደሙ በተቀደሰው ወይም ለተቀደሰው መስቀሉ እንሰግዳለን። በደሙ ክቡር አለ። ክቡር በሆነ ደሙ በተቀደሰው በዚያ መስቀል እንሰግዳለን። በደሙ ክቡር የሆነ ደሙ የፈሰሰበት ስለሆነ ከዚያ እንዲያ እያለ ይቀጥላል። መስቀል ኃይልነ መስቀል ጽነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አለ። መስቀል ኃይላችን ነው። መስቀል መድኃኒት ኃይል ማለት መመኪያችን ነው። ዲያብሎስ የሞተበትን ይፈራዋል። በመስቀሉ የሞተ ክርስቶስ አይደለም። ልብ ብለው ቆም፣ አዳምጥ በደንብ ሁላችሁ የልብ ጆሮአችሁን ክፈቱና ስሙ። በመስቀሉ የሞተው ክርስቶስ አይደለም፣ ዲያብሎስ ነው። ክርስቶስ በፈቃዱ ነፍሱን ከስጋው ለይቷል፣ ግን አዋህዶ አስነስቶታል። አላያችሁትም? ዓርብን ብቻ አትመልከቱ፣ ትንሣኤም ተመልከቱ። እሑድ ሂዱ። እሑድ ስትሄዱ ተነስቷል ክርስቶስ። ለዘላለሙ ምጉት ያደረገው ዲያብሎስን ነው። በሞቱ ለሞት ደምሰሶ የተባለ በሞቱ ሞትን የገደለው መኑ ውእቱ ለቢሶ ሥጋ ዘሞአኒ፣ ስጋን ለብሶ ድል ያደረገኝ ማን ነው? ለቢሶ ሥጋ ዘሞአኒ፣ ስጋን ለብሶ ድል ያደረገኝ ማን ነው? መኑ ውእቱ እያለ ዲያብሎስ የጮኸበት የለፈለፈበት የተገረፈበት ሰው የተቀጣበትን አዳራሽ ሲያየው ልቡ እንደሚደነግጥ ዲያብሎስ የተቀጣበትን መስቀል እያየ ስለሚደነግጥ አርማችን መመኪያችን ያ መስቀል ነው። መስቀል ኃይልነ አለ፣ ኃይላችን ነው። መስቀል ጽንነ አለ። ጽን ማለት መጠጊያ ጸዋን ማለት ነው። መጠጊያችን ነው። መስቀል ጽንነ። መስቀል ቤዛን አለ፣ ቤዛችን ነው አለ። ቤዛ ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? ዕፀ መስቀሉ ክርስቶስን ለመሸከም ለኛ ቤዛ ሆኗል። ያለ ዕድሜው ተቆርጦ የቆመ እንጨት ስለሆነ ቤዛ ነው ለኛ። በምኑ ነገረ ክርስቶስን ደመ ክርስቶስን በመቀበል ተቆርጦ የቆመ መስቀል። ያ መስቀል ሌላ ምስጢር አለው። ሌላ ቀን ፈትትላችኋለሁ። መስቀል ቤዛነ፣ መስቀል ጽንነ፣ መስቀል ቤዛነ። መስቀል መድኃኒተ ነፍስነ አለ። መስቀል ለስጋችን መድኃኒት ነው። ተባርከን ተዳሰን እንድንበታለን። የነፍሳችንም ደግሞ መድኃኒት ነው አለ። ቤዛ ነው፣ አርማ ነው፣ ሰማያዊ ሀገር የሚሰጥ ነው። አይሁድ ክዱ አለ። አይሁድ ግን እንዲህ ስለሆነ ይክዱታል። እነማን ይክዱታል አለ? አይሁድ ይክዱታል አለ። አይሁድ ይክዱታል አለ። መስቀሉን አያውቁትም። እስመ ነገረ መስቀሉ እበድ ውእቱ በሀበ ህጉላን ወበሀብ የነሰለ እለ ድህነ ኃይለ እግዚአብሔር ውእቱ። መስቀል ለሚጠፉት ሞኝነት፣ ለኛ የመስቀሉ ነገር ለሚጠፉት ሞኝነት፣ ለኛ ለምንድን ግን ኃይላችን ነው። አይሁድ ክዱ። አይሁድ ግን አላወቁትም በመስቀሉ የተሰቀለውን። ሩቅ ቢስ ይመስሏቸዋል። አይሁድ ይክዱታል። ንሕነሳ አመነ፣ እኛ ግን እናምንበታለን። አይሁድ ክዱ ንሕነሳ አመነ ወእለ አመነ በኃይለ መስቀሉ ድህነ፣ በመስቀሉ በተደረገው ኃይል ድነናልና። ሂዶ ነው ሰውየው